ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። የአውሮፓ ሻምፒዮንስ ሊግ ስድስተኛ ዙር ጨዋታዎች ነገ ይካሄዳሉ። ባየር ሙኒክ ከስፖርቲንግ ሊዝበን፣ ኢንተር ሚላን ከሊቨርፑል፣ አትላንታ ከቼልሲ፣ ፒኤስቪ ከአትሌቲኮ ማድሪድ፣ ቶትናም ሆትስፐር ከስላቫ ፕራ፣ ዩኒየን ሳንታግሎስ ከኦሎምፒያኮስ፣ ሞናኮ ከጋላታሳሪ የሚያደርጉ ጨዋታዎች ይሆናሉ። በይበልጥ እስቲ ኢንተር ሚላንን እና ሊቨርፑልን ጨዋታ እናንሳና ስለዚህ ጨዋታ ያለህ እንትን ምንድን ነው? ምክንያቱም ኢንተር ሚላን በሴሪያው ሁለተኛ ላይ ነው የሚገኘው እና ደግሞ ሊቨርፑል ደግሞ ዘጠነኛ ላይ ነው የሚገኘው እና ስለዚህ ጨዋታ ያለህ እንትን ቅድመ ግምት ምን ትላለህ? አዎ የአቋም መውረድ የሚታይበት ሊቨርፑል ወደ ጆሴፔ ሜዛ ስቴዲየም ተጉዞ ኢንተር ሚላንን የሚያስተናግድበት ጨዋታ ይጠበቃል። በቻምፒየንስ ሊጉ ማለት ነው ስድስተኛ ዙር ኢንተር 12 ነጥብ ሰብስቦ አራተኛ ላይ የሚገኝ ነው በቻምፒየንስ ሊጉ ማለት ነው እና የተሸነፈውን ባለፈው በአትሌቲኮ ማድሪድ 2-1 ባለቀ ደቂቃ ጎል ተቆጥሮበት እንደተሸነፈ እናስታውሳለን። ሊቨርፑል በሜዳውና በደጋፊ ፊት በጣም ብዙ አውርተናል። በፒኤስቪ 4-1 ተሸንፎ ነው ይህንን ጨዋታ የሚያደርገው እና በሊጋቸው ደግሞ ጥሩ ፎርም ላይ የሚገኙ አይመስለኝም። ሊቨርፑሎች ባለፈው ከሊድስ ዩናይትድ ጋር በነበረ ጨዋታ 3-3 መለያየቱን እናስታውሳለን። በእንትንም ከሰንደርላንድ ጋርም 1-1 ተለያይቶ ነው ከዛ በኋላ ከሊድስ ጋር 3-3 አሁን ላይ ከኢንተር ጋር የሚገናኙት ማለት። ኢንተርም በቻምፒየንስ ሊጉ እና በሊጉ አሪፍ ፎርም ላይ እየመጣ ያለ ቲም ነው። በሊጉ ትላንት በስቲያ ከአዲስ አዳጊውን ኮሞን የፋብሪጋዝን ቲም ምርጥ ፎርም ላይ የሚገኘውን ኮሞን 4-0 ነው አሸንፎ ወደዚህኛው ጨዋታ የመጣው ማለት ነው እና ኢንተር በጣም ትልቅ ፈተና ይሆንበታል ለሊቨርፑል በጣም ትልቅ ፈተና ማለት ነው። ምክንያቱም አሁን ላይ አርነ ስሎት እና መልበሻ ክፍሉ የሆነ ክፍተት እንዳለ እያሳየ የመጣ ነው። እንደ ሳላን የሊቨርፑል የምንጊዜውም ተጫዋች ሞተር እና ልብ የሆነ ተጫዋች አሁን ላይ እያሰለፈውና ጨዋታዎች እያመለጡት ይገኛል እና በዛሬው ጨዋታ ላይ የሚሰለፍ አይመስለኝም እና ከስብስብ ውጭ ራሱ ይሆናል ተብሎ ይጠበቃል። ምክንያቱም ባለፈው መግለጫ ሰጥቶ ነበር ለጋዜጠኞች እና ያ ደግሞ ለአርነ ስሎትም መግለጫ ሰጥቷል። እነሱም ከተጫዋቹ ጋር የመጣጣም እንትን አሁን ላይ እየታየ አይደለም። ሳላን እናውቀዋለን። አምና ኮከብ ጎል አግቢ እንደበላ እናስታውሳለን። ጎልደን ቡቱን እንደወሰደ ማለት ነው እና 29 ጎሎችን አግብቶ አሁን ላይ ሊቨርፑል በዚህ ፎርም መገኘቱ እና ሳላም ደግሞ ከጨዋታ ውጪ መደረጉ ምናልባት ትንሽ ከባድ ነው። በጣም ሜንታሊቲም ቲሙንም ይጎዳል፣ በደንብ ይጎዳል። ያ ደግሞ መልበሻ ክፍሉን ነው የሚበጠብጠው። ቀስ በቀስ መሸርሸሩ አይቀርምና ምናልባት አርነ ስሎት በዚሁ የሚቀጥል ከሆነ የአርነ ስሎት መውጫ በሩ በጣም እየተከፈተ ያለ ይመስላል። ካሁን በኋላ እንደውም አሰልጣኝ ሁላ የሚፈልጉበት ታይም ይሆናል ተብሎ ይጠበቃል። ሊቨርፑል በምን አይነት ፎርም እየገባ እንዳለ እናስታውሳለን። በእርግጥ በሊጉ 9ኛ ነው የሚገኘው። ከአራተኛ ከሚገኘው ቲም የ3 ነጥብ ልዩነት የአንድ ጌም ቫሊዩ ነው የሚኖረው። ነገር ግን ያ አይደለም ነጥብ የሚጥልባቸው ጌሞች ኖርማሊ ማንችስተር ላይም ትንሽም ቢሆን አንስተናል። ማንችስተር ላይ ነጥብ የሚጥልበት ጌም ነው በጣም የሚያስወቅሰው። በትልቅ ጌም እኮ ነጥብ ጥለህ
ትንንሽ የሚባሉት ጌሞችን ኖርማሊ ያሸንፋል ተብለ የሚገመትበትን ጌም የምታሸንፍ ከሆነ ያ ችግር የለም። ገና ትልቅ ቲም ነው ያሸነፈን ብለ ሜንታሊ ገንብተ እንትን ትላለህ። ነገር ግን በትንንሽ ቲም ነው ነጥብ እየጣሉ ያሉት። አሁን ለምሳሌ ሰንደርላንድ በእርግጥ ትንሽ ቲም አይደለም። አሁን እያሳየው ካለው አቋም አንጻር እንደ አዲስ አዳጊ አይደለም። አርሰናልን ነጥብ አስጥሏል። ከቼልሲ 3 ነጥብ ወስዷል በሜዳው ማለት ነው። እና ይሄንን ስናይ በእርግጥ ከባድ ቲም ይሆናል፣ ግን ያን ያህል መሆን የለበትም። ባለፈው ጨዋታ ከሊድስ ጋር በነበራቸው ጨዋታ ትልቅ ግምት ተሰጥቶት ነበር ያሸንፋል እና በደምብ እንዴ ሊድስን እኮ ቢያንስ ከ2 ባዶ እየመራህ እንዴት 3 አቻ ትወጣለህ? ይሄ እኮ በጣም ከባድ ነገር ነው። ምን ያህል እንደሚያስወቅስ በዚህ ልክ ምክንያቱም አንዳንዴ እየመራ ትልቅ ቲም ስትሆን እየመራ ጨዋታ ኮንትሮል ማድረግ አለብህ። ብዙ ጊዜ አንስቼዋለሁ። አሁን የጋርዲዮላ ትልቁ ዲፌንስ ኳሱን መያዙ ነው። ፖዚሽን ልክ 1 ባዶ የሚመራ ከሆነ 2-3 በቃ እስከ ረፍት ጨዋታውን ይገልና 4ም 5ም ያገባል። ከዛ በኋላ እንዳትመለስ ኳሱ እሱ ጋር ነው የሚሆነው። ይሄ ነው አንዳንዴ የምትመራበትን ውጤት ማስጠበቅ መቻል አለብህ። 2 ባዶ እየመራ እንዴት አንድ ቲም 2 ባዶ እየመራ ጨዋታውን ዲፌንስ አድርጎ መጨረስ ያቅቷል? አሁን አርሰናል ቤት በጣም ትልቁ ኳሊቲ የሚባለው በ4ኛ ደቂቃም 1 ጎል ካገባ በቃ ሶሊድ ሆኖ ተከላክሎ ጭራሽ እንደዛ ኳስ እንኳን ባይዝ ማትሞክርበት ቲም ሆኖ ነበር። አሁን የጋብርኤል እና የሳሊባ አለመኖር ክፍተቱን በደንብ እያሳየ ቢሆንም ነገር ግን ምን ያህል የአንድ ጎልን ማሸፍን ከሆነ ጭራሽ 2 ጎል አግብተህ ማሸፍን ከሆነ ከባድ ነው የሚሆነው። ስለዚህ በጣም ትልቅ አምና እኮ 1 ባዶ ያሸነፉት ጨዋታ ብዙ ነው። 2 ባዶ 1 ባዶ ክሊንሺት ነበር አምና ሲያስመዘግቡ የነበሩት። ያው በዚህኛው ተጫዋቾች ናቸው ምናልባት የትሬንት አለመኖር እና የሮበርትሰን ቤንች መሆን ካልሆነ በስተቀር በዚሁ ቲም ነው ሲገቡ የነበሩት፣ በራሱ ቲም ነው ሲገቡ የነበሩት። እና የዘንድሮ ምንድን ነው ምክንያቱም አንዳንዴ በእርግጥ የሳላ የእድሜ መግፋት ቲሙን በሌላ ፎርም ለመቃኘት ካልሆነ በስተቀር እና የቫንዳይክም እድሜ መግፋት ሌጀንድ ነው፣ ምንም የሚካድ አይደለም። ቫንዳይክም ሳላም ማለት ነው የቲሙ ሌጀንድ ናቸው። በጣም ሊወራላቸው የሚችል ተጫዋቾች ናቸው። ነገር ግን አንዳንዴ የእድሜ ጉዳይ አለ። እየገፋ ሲመጣ በቃ ሌጀንድ ነገራቶችን ሉዝ ታደርጋለህ በደንብ። እና ይሄ ደግሞ ለአርነ ስሎት ያመጧቸውን ተጫዋቾች አስገብቶ የራሱን ቲም ፎርም ለመስራት በጣም የተቸገረ ነው። አይተናል። አይዛክም ገብቶ ምናልባት ኤኪቲኬ በጣም ምርጥ ፎርም ላይ ያለ ይመስላል። ባለፈውም ሁለቱም ጎል ስኮር ያደረገው እሱ ነበር እና ከዛ በፊት ስኮር ያደርጋል። በጣም ምርጥ ተጫዋች ነው። አይ ቲንክ ሊቨርፑል ቤት መጥቶ ፐርፎርም እያደረገ ያለውን ነገር ስንመለከት በጣም አሪፍ ነው። እና ሌሎቹ ተጫዋቾች እንደ ኬርኬዝ ያለ ተጫዋች በጣም ከባድ ነው። አንዳንዴ የራስህን ነገር ኖርማሊ እምቢ ካለ ያው የበፊቱን ፎርም ይዘህም ቢሆን ማስቀጠል አለብህ ቢያንስ ቲሙ እስኪረጋጋ ድረስ ማለት ነው። እና ያንን ደግሞ ለማድረግ ፈቃደኛ አይደሉም። ሳላ አቅሙ ወርዷል። ብዙ ጨዋታ ተጫውቷል በእርግጥ የመጀመሪያዎቹን ጨዋታዎች እና የተቸገረ ያለበት ጌምም ነበረ። ምክንያቱም አንደኛ የአምናው ሳላ እና የዘንድሮ ሳላ የተለያየ ፎርም ነው ያላቸው። ምክንያቱም የአምናውን ሳላ እናስታውሳለን፣ ቦክስ ውስጥ በደንብ ፕሬዘንት የሚያደርግ ተጫዋች ነው። ቦክስ ውስጥ ማይጠፋ ተጫዋች ከሚባሉት ውስጥ አንዱ ነው። ዲፌንሱን አያግዝም፣ ያው ኦፍ ኮርስ ዘንድሮም አያግዝም፣ አምናም ካቻምናም አያግዝም። ዲፌንሱን ሰፖርት አያደርግም። የቼልሲን ጨዋታ ካስታውስን
ኩኩሬላ በደንብ ላፕ አድርጎ ሲሄድ ኦቨርላፕ አድርጎ ሲሄድ የሳላን ክፍተት ነበረ በደንብ ሲጠቀሙ የነበሩት። በሳላ በኩል ነው ሁለተኛውን ጎል 90+5 ላይ የገባው እና እንደዚህ አይነት እንትኖች ይኖራሉ። ነገር ግን ሳላ ምርጥ መሆኑን ምንም የሚካድ አይደለም። ነገር ግን የእድሜ ጉዳይ ከሆነ አምና ነበረ ፊክስ ማድረግ የነበረባቸው። ምክንያቱም የ2 ዓመት ኮንትራት ሲያስፈርሙት የዛኔ ፊክስ ማድረግ ነበረባቸው። ቢያንስ እድሜ ገፍቷል ብለህ የምታስብ ከሆነ የእሱን ተተኪ ማምጣት አለብህ። ሌላ ደግሞ እድሜው እንደገፋ ካወቅ ብዙ ፈላጊዎች ነበሩ በሰዓቱ። ያው ማትጠቀምበት አይነት ኮንዲሽን የሚመጣ ከሆነ መሸጡ ትልቅ አድቫንቴጅ ነው የሚሆነው የነበረው። ነገር ግን አቆይቶት እስከሆነ ድረስ የእሱን ግልጋሎት ማግኘት አለበት እና መልበሻ ክፍሉን በደንብ ስሎት ሉዝ እያደረገ ያለበት ምክንያት አንደኛ ሚዲያ ላይ ወጥተህ እስክታወራ ድረስ ማለት ከባድ ነው። እንደውም ዛላ ምንድን ነው ያለው? ከእኔ ሳይሆን ከቲሙ ነው ብሎ ነበር። በደንብ እኔ ይህን ቲም እንደሚወድና ያለውን መስጠት እንደሚፈልግ እና ምን እንዳደረገ ተናግሯል። እና ያላቸውን ቅርበት እና አሁን ላይ ደግሞ ያለውን ግንኙነት በጣም እያጣ እንደሆነ ተናግሯል። ምናልባት ይሄ ነገር እስከ መቼ ይዘልቃል ከባድ ነው። አሁን እንደውም የአፍሪካ ዋንጫ ስለሚመጣ ለአፍሪካ ዋንጫ ሲሄድ ቲሙን በደንብ ፎርም ማድረግ የስሎት ኃላፊነት ይሆናል። ምክንያቱም የሳላን ጫና በደንብ ይቀንሳሉ። ቤንች ለምን አልሆነም የሚባልበት ኮንዲሽን ስለማይመጣ ማለት ነው። እና ይህን ነገር ወደ ጎን ትተው ይህንን የቤት ስራቸውን በደንብ አስተካክለው የሚመጡ ከሆነ ሳላ ወሬ ብዙም ላይወራ ይችላል። ያው በገባ ቁጥር ስኮር አላደረገም ምናምን የሚሉትም ወሬዎች ተነስተው ስለነበረ ማለት ነው። እና ሚዲያውም ትልቅ ቫልዩ አለ አንድ ተጫዋችን መውረድም ከፍ ማድረግም ማለት ነው። ስለዚህ እስቲ እናያለን የስሎትንም ምን ያህል ጊዜ እንደሚቆዩ እና ይሄ ጨዋታ ደግሞ በጣም ከባድ ጨዋታ ነው የሚሆነው ብዬ አስባለሁ ለሊቨርፑል ማለት ነው። ከሜዳው ውጭ ነው። 2 ኢንተር ነው። ኢንተር ላይ ምን ያክል ዲፌንሱ ትንሽ ሶሊድ እንደሆነ እናውቃለን። የአቋም መውረድ እንዳለ ሆኖ የአምና የሻምፒየንስ ሊግ ተፋላሚ ነው። በቃ 4 ውስጥ የመግባት አቅም ያለው ቲም ነው። ሌላው ቢቀር 4 ውስጥ 8 ውስጥ የመግባት አቅም በደንብ ያለው ቲም ነው። ምን ያህል አስቸጋሪ ቲም እንደሆነ እናስታውሳለን። በ2023-24 የውድድር ዓመት ላይ ኢንተር በሲቲ ሻምፒየንስ ሊጉን ሲነጠቅ ማለት ነው 1-0 ተሸንፎ ዋንጫውን ሲያጣና ምን ያህል ፐርፎርም እንደሚያደርግ በደንብ የምናውቀው ኢንተር ከቻምፒየንስ ሊግ ላይ ከባድ ነው። እና ይሄ ደግሞ ለስሎት ትልቅ ፈተና ይሆናል። 11ኛ ላይ ነው የሚገኙት በቻምፒየንስ ሊጉ 9 ነጥብ ይዘው ከመሪው አርሰናል ወደ 6 ነጥብ ልዩነት አለ። አሁን የሚሸነፉ ከሆነ በእርግጥ የዘንድሮ ፎርማት የቻምፒየንስ ሊግ ፎርማት ለትልልቅ ቲሞች አድቫንቴጅ ይሰጣል። ምክንያቱም እስከ 24 ያለው ቲም ስለሚያልፍ ከዛ በኋላ ከ9 እስከ 24 ያለው ደግሞ በፕሌይኦፍ ስለሚያልፉ ትልቅ ቲሞች 24ኛ ሆኖ እናስታውሳለን። 23ኛ ጨርሶ ነው ፒኤስጂ አምና ሻምፒዮን ነው በፎርማቱ ላይ 22ኛ ደረጃ ላይ ነው ጨርሶ ቻምፒየንስ ሊጉን ፋይናሉን ያሸነፈው። እና ይሄ ፎርማቱ ምናልባት ከላይ ከ1 እስከ 8 ለወጣ የ2 ጌም ሚኒማይዝ ስለሚደረግ ይሄንን ፎርማት ለመጠቀም አድቫንቴጅ ካልተጠቀምክ በስተቀር ትልቅ ቲም የሆኑት ለማለፍ ብዙም የሚቸግራቸው አይመስለኝም የጨዋታ መደራረብ ካልሆነ በስተቀር ማለት ነው። ይሄንን ነገር ሚኒማይዝ ለማድረግ ደግሞ ከ1 እስከ 8 ውስጥ መግባት አለብህ። ያንን ደግሞ የሚያጣ ይመስላል በዚሁ የሚቀጥል ከሆነ ሊቨርፑል። ይሄኛው ጨዋታ ደግሞ ለስሎት
ሌላ ፈተና ነው። ምናልባት ሳላ ማይኖርበት ጌም ይሆናል። የሚሸነፉ ከሆነ የሳላ አለመኖር ሌላ ነገር ያስነሳል እና እንደዚህ አይነት ነገሮችን ደግሞ በተደጋጋሚ የምናይ ከሆነ ከሌሎችም ተጫዋቾች የምንሰማ ይመስለኛል። የመልበሻ ክፍሉን እንደ ሮበርትሰን ያለ ተጫዋችም አለ። ምን ያህል አምና ሊቨርፑልን ምን ያህል በማጥቃቱም በመከላከሉም ላይ አሪፍ አቋም ያለው ሰው መከላከሉ ላይ እንደኔ አሁን ከኬርኬዝ ይልቅ የሮበርትሰን ግልጋሎት በደንብ ለሊቨርፑል በደንብ ይጠቅማል ብዬ አስባለሁ። ምክንያቱም አንደኛ ሲከላከልም ሲያጠቃም አንተ እንዳልከው በደንብ የተሻለው ተጫዋች ነው። 60 ምናምን አሲስት ያለው 66 አሲስት ያለው ተጫዋች ነው። ምን ያህል ለሊቨርፑል እንደሚጠቅም በሊቨርፑል ቤት 66 አሲስት ያደረገ ነው። ከትሬንትም ነበር ያው የሁለቱ ጥምረት በጣም ምርጥ እንደነበር እናስታውሳለን። ነገር ግን የትሬንት መውጣት ሮበርትሰን ደግሞ አምና ምን ያህል ፐርፎርም እንዳደረገ እናስታውሳለን። የሁለቱን ጥምረት እናስታውሳለን። ግን ዘንድሮ ኬርኬዝ እና ሮበርትሰን በደንብ ምናልባት ስሎት ያመጡት ተጫዋች ፐርፎርም እንዲያደርግላቸው ካልሆነ በስተቀር ሮበርትሰን የተሻለው ተጫዋች ይመስለኛል። እሱም ደግሞ ገና በዚሁ የሚቀጥል ከሆነ መንገድ የሚከፈት ከሆነ እንደዚህ አይነት ነገሮች መውጣታቸው አይቀርም። ስለዚህ ይሄ ነገር ደግሞ የሚበዛ ከሆነ ያው ኃላፊነታቸውን የመልቀቁ ነገር ከፍተኛ እየሆነ ይመጣል ማለት ነው። የስሎት እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው። እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።